በቲክቶክ አጫጭርና ፈጣን ዜናዎችን በማቅረቡ ታዋቂ የሆነው ብሩክ ኒውስ አስገራሚ እውነት ስለ መምህራን የደሞዝ ሁኔታ በፌስቡክ ገጹ በኩል አጋርቷል። ቲክቶክ ባይኖር በመምህርነት ደሞዙ ቤተሰቡና እርሱ መበተናቸው የማይቀር እንደነበር አጽንኦት ሰጥቶ ጽፏል። በዚህ ደሞዝ እንዴት ነው ለሚለው ጥያቄ በአራት ዋና ነጥቦች ከፍሎ ከስድስት በላይ ጥያቄዎችን አንስቷል። በዚህ ቪዲዮ ሙሉ ጽሑፉን ቀጥሎ እናቀርብላችኋለን። ጤና ይስጥልን። ይህ አስተማሪ ሚዲያ ነው። ለቻናሉ አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በብሩክ ኒውስ የተለጠፈ ጽሑፍ እንዲህ ይነበባል። በመምህርነት 9 ዓመት ሞላኝ። በ17,000 ብር ደሞዝ እንዴት ይኖራል? በ23 ዓመቴ በ2009 በዲግሪ በዩኒቨርሲቲ መምህርነት ከተቀጠርኩ ጀምሮ እስከ ዛሬ ድረስ በዚህ ሙያ ውስጥ እያገለገልኩ እገኛለሁ። በእኛ ጊዜ በትምህርታቸው ከፍተኛ የተባለ ውጤት ያላቸው አብዛኞቹ ልጆች በዩኒቨርሲቲ መምህርነት ይቀጠሩ ነበር። ደሞዛችንም በ9 ዓመት ውስጥ ከ6,700 አሁን 17,000 ብር ደርሷል። ግን በዚህ ደሞዝ እንዴት ነው በልቶ ማደር የሚቻለው? ከቤተሰብ ከጓደኛ ጋር መዝናናት የሚቻለው? ልጅ ማሳደግ፣ ትዳር መምራትም መመስረትም የሚቻለው? ብንታመም መታከም የሚቻለው? መምህራን የእድሜያቸውን ግማሽ ያህሉን አስተምረው እንኳን ለቤት ኪራይ እና ጫማ ለመቀየር ሲቸገሩ ማየት ያሳዝናል። ሁሌም እንደምለው ትኩረት ይሰጠን። ኖት መምህርነት በጣም ደስ የሚል ሙያ ብቻ ሳይሆን የአካዳሚክ ሕይወቱን ማስቀጠል ላይ መደራደር ለማይፈልግ ለእኔ አይነት ሰው እጅግ ተመራጭ ሙያ ነው። በገንዘብ ደረጃ ግን አሁን ለኔ ቲክቶክ ባይኖር ቤተሰብም እኔም መበተናችን አይቀርም ነበር። ሁሉም መምህራን ተገቢ ክብርና ገንዘብ ያስፈልጋቸዋል። አስተማሪ ሚዲያ